ለሷ ሲሆንማ እጆች ይፈታል አይደል? አገባብሽን አሳምረሽ ቢሆን ኖሮ ላንቺም ተመሳሳይ ሞራል ነበር መስጠትሽ። ከነ ሞራላችሁ ገደል መግባት ትችላላችሁ። ስድቡ ካለቀ መግዲ ለምን ወደ ውድድሩ ሜዳ አትገቢ? ምንድነው ሶጊ ማየት ተስኗል እንዴ? መድረኩ ላይ እኮ ነው ያለሁት። ጀምሪ እንጂ ፊሽካ ነው እንደምትጠብቂው። በእናታችሁ አትንጫጩ በእናታችሁ። መቅደጎጎሽን እኮ ጀምሪ እንጂ። መቅዲ ከኋላሽኝ ላጅብሽ እንዴ? አረ ጭራሽ ደግሞ አጃቢ ማስፈለገሽ? ምን አለበት ደግሞ ለመቅዲ አውርሽ እንኳን መጣ በእናትህ ከኋላው እንዴት ታጅበኛለህ? ግቢ አንቺ ግቢ ቁጭ በይ። ምንድነው? እኔ ዘፍናለሁ አንተ ከኋላው ላይ ያጨበጨብክ ታግዘኛለህ። ታዲያ ለምን ነው ክፍልስ የምትዘፍነው? እና አስፋልት ላይ ወጥቼ ልስፈንልህ? ኖ እንደዛ ሳይሆን ለምንድን ነው የምትዘፍኚው ማለት ነው? ማሪውልህ ማብራሪያውን በኋላ ታደርገዋለህ። አሁን እዚህ ያጨበጨብክ ታጅበኛለህ። ዞር በይ እባክሽ። ምን ትላለች እቺ? ኧረ አብርሽ በእናትህ እንዴ ምንድነው? ቆይ ምን አለበት ብታጅባት? ለምን እንደማጀባት አትነግሩኝም እንዴ? እሺ በቃ ፉክክር ላይ ነኝ፣ ስለዚህ አግዘኝ። ወይ ጣጣ፣ ምን አይነት ቀን ነው? ምንድነው አብርሽ? አሁን ትልቅ ነገር ሆኖ ነው? እሺ ዝፈኝ እንዴ እንዲህ ይቻላል እንዴ? አንቺ ምን አገባሽ? አብራት እስካልዘፈነ ድረስ መብቱ ነው እንዴ? ለምንድን ነው መብቱ የሚሆነው? አብራት ይጨፍራልን እንዴ? እሱ እንደፈለገው ይጨፍር። ምን አገባሽ አንቺ? ቆይ እሱ ድምፅ ካላወጣ። እሺ ይሁን፣ አንድ ድምፅ ቢያወጣ ግን ከጨዋታ ውጪ ነው የምትሆነው። ለምንድን ነው የምሆነው እንዴ? እናንተ አይደለ ሁለት ልዘፍኑ እንዴ? ይሄን ያህል ከባድ ፍልሚያ ነው ማለት ነው? ቆይ በሩን ልዝጋ። አሁን ገባ አይደል? ቃል አልገባኝ እንዴ? እህጆ ተንጨረጨሩ እኮ። ስለዚህ እንጀምር። እንችላለን። ሬዲ? ተጫዋች ነሽ ቁመተ ለግላጋ እስክስታዋ እጹብ ድንቅ ሸጋ ታፈዛለሽ ጉንበስ ብሉ ላያት ስትጨፍር በጣም አስደሳች ናት። ጭፈራዋ ልብን ይማርካል፣ እስክስታዋ መንፈስ ያነቃቃል። በጠቅላላ ጉልበቷ ድንቅ ነው፣ ስትጫወት ልብ ትሰርቃለች። ቸብቸብ አድርጉላት ታይ እስክስታዋ፣ መድረኩን ተውላት ትብረቅረቅ ሸጋዋ። ቸብቸብ 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 ወንድሜ ምንድነው? እያናገርኩ አልፌ ልትሄድ ነው እንዴ? ቡቻታው ቆይ ምን አደረኩ? አምላኪው አንተ ግን የምርህን? አዎ የምሬን። እሺ ምንም አላደረኩም። አሁን ዘርበልኝ ከጥቅም እናውራ። ከኔ ጋር በድፍረት የማውራት ሞራል አለ እንዴ? ስላለኝ አይደል እንዴ? ቆይ እያወራሁ ያለሁት። አረ ምኑ ባለጌ ነህ ግን። ምን አደረኩ ግን? እሺ ቆይ ምንድን ነው የምትፈልገው? እኔ የምፈልገው አዎ አንተ የምትፈልገው ገንዘብ። ገንዘብ? አዎ ገንዘብ። ለእናትህ ማሳከሚያ ነው? ለካም ካንተ ብር ወስጃለሁ። አይገርምህም? አይገርመኝም እባክህ። ካንተ ብቻ ሳይሆን ግን ከብዙ ሰው ነው የወሰድኩት። እንዴት ኖርህን በአደባባይ ታወራለህ? የምን ኖር ነው? በላውን ዘርበልኝ። ቆይ እንጂ ለምን ስፈልግ እንደነበር ልንገርህ። መስማት አልፈልግም። ግድ የለም ይጠቅማል። ወይ ጣጣ። እሺ ምንድን ነው? ለምን ይፈልግ? እንድንደራደር። በምን ነው የምንደራደረው? ጥሩ ክፍያ ክፈለኝና ጁሲን ትቼ ወደ አንተ ልምጣ። ከዛ ደግሞ የጁሲን ሚስጥሮች እንዳለ እነግርሃለሁ። ምን? ቶሎ ድልን ተጠቀምበት። ጭራሽ አንተን ወደ ህይወቴ እንድመልስ ትፈልጋለህ? ያውም ከፍዬክ? አዎ። አንተ ግን ትንሽ እንኳን አታፍርም? ምንድነው የሚያሳፍረኝ? አይደለም ከኔ ጋር ለመኖር እኔ አጠገብ ለመድረስ ትልቅ ድፍረት ትጠይቃለሽ። ድፍረት አለኝ። አሁን አንድ የቀረኝ ነገር ገንዘብ ነው። እሱንም ደግሞ አንተ ትሰጠኛለህ። በተደጋጋሚ ከኔ እንድትርቅ ነግሬያለሁ። ቆይ ለምንድን ነው የማትሰማኝ? ወንድሜ እንቁላል ነጋዴና ቤተሰብ ያለው ሰው ገበያ ማለት አይጣላም ሲባል አልሰማም? እኔም እሱም ብዬ እኮ ነው አንገቴን ደፍቼ ዝም የምለው። ዋው በጣም አሳዛኝ ልብ የሚነካ ታሪክ። ነገሮች በዚህ ከቀጠሉ ግን ምን ያህል ልጎዳ እንደምትችል መገመት አትችልም። እሺ አታስብ። እንደዛ እንዳታደርግ የሚያደርጉ ብዙ ነገሮች አሉ። እሱን አሳያለሁ። እሺ በቃ ተማሪዎች አሁን ይበቃናል። እሺ ሌሎቻችሁ አሽቃብጣችሁ ጨርሳችሁ? ለተመቸን ማጨብጭብ ማሽቃበጥ ነው እንዴ? ምንድነው? ቢያንስ ቅናትሽን እንኳን በልክ አድርጊው እንጂ። ምንም ቅናት አይደለም፣ ይሄ ማዳላት ነው። ምንድነው ያዳላ ነው? አንቺ እኮ ዘፈንሽ ሳይሆን አነበብሽ ነው የሚባለው። አንተ ጭራሽ ለሷው ግን እየተናገርከኝ ነው
ይኸውልሽ እኔ ለሙዚቃ እንጂ ለማናችሁም አልደገፍኩም። ኧረ እባክህ አልደገፍክም? ውጡና እንዳኛቸዋ። አፍጥኑት እሺ፣ ሰዓቴን እየፈጃችሁብኝ ነው። ምን ደህና ነገር የምታደርጊ ይቀርብሻል። እሱ አንቺን አይመለከትሽም። እስቲ አፋችሁ ዝጉ። በሉ እሺ፣ አሁን የምርጫው ሁኔታ እናካሄድ። ሁላችሁም አንድ ላይ ይዙ። እሺ አሁን ሊሊ የምትለው እስኪ እጃችሁ ነው እንዴ? ይሄማ ልክ አይደለም። ምንድን ነው? ምን ሆኖ ልክ ያለው ነው? አንዳቸውም እኮ እጃቸውን አላወጡም። እንደማታሸንፊ እኮ ቀድሜሽ ነግሬሽ ነበር። ለምን እንደዚህ መከራሽን ትበያለሽ? አፈር ያስበላሽ። አፍሽን ዝጊ እሺ። ሰዎች አሁን ጸባይ አይቻልም። ወደዚህ ሆኖላችሁ ያው አፍጥነዋ። ምንድን ነው? እሺ እንግዲህ መራጮቻችን ለዛሬ የሊሊ ውጤት በዜሮ ተጠናቋል። እባካችሁ አንዴ በጭብጨባ እናስቀጥላለን። እሺ እንግዲህ አሁን ወደሚቀጥለው ምርጫችን እንሄዳለን። ሁለት አንጋፋ ዘፋኞች ፊት ለፊታችን ይገኛሉ። እስኪ አንዴ ሞራል ለሁለቱ። ስማ አብርሽ፣ ጸጉርን ይዤ ከማውረዴ በፊት ሙድ መያዝን ተውና ወደ ስራ ግባ። አንዳንድ ዛቻና ማስፈራሪያ እየደረሱኝ ስለሆነ ወደ ጉዳያችን እንግባ። እስኪ አሁን ደግሞ እዩን የምትሉ እስኪ አንዴ እልልልል በሉ። ምን በሉ? ማለቴ እጃችሁን ከፍ አድርጉ። እኔ ያለው ይኸው እዩን የመረጥኳት። ለትዳር ነው የመረጥካት? ምርጫውን ለማጭበርበር የምታደርጉትን ነገር አቁሙ። እኔ ለጥበብ የቆምኩ ሰው ነኝ። ከመረጥካት እኮ እጅ በቂ ነው። መቆም ምን አስፈለገ? የጠቀማት መስሎት እኮ ነው። ውይ ተቸገረ በጣም። አራፍጥ ነው። አጓጓህን እኮ። እሺ እናንተ ዝም በለዋ። እሺ ቶሎ በይ። እንግዲህ እንደምታዩት የዩ ነጥብ በአንድ አልቋል። እስኪ አሁን ደግሞ መቅዲን የምትሉ እጃችሁን ከፍ አድርጉ። እጃችሁን ወጡ። ቤተሰብ መያዝ አጣት ነው እንዴ? ማንም መቀለጃ ነው? ትዕግስትም እኮ ልክ አለው። ቤተሰብ ያለው ሰውና እንቁላል ሻጭ ገበያ ውስጥ አይጣላም ያለ እውነቱን እኮ። እንቁላል ያለው ሰው እንዴት ነው ገበያ ውስጥ የሚጣለው? ጠላም እንቁላል ነው።